ህወሓት አሁን 40ኛ ዓመቱን ሲያከብር አርቲስቶችን በሙሉ ወደ ደደቢት ጠሩ። እዛ እኔ አልሄድም አልኩ። ለምንድን ነው የማትሄደው? እዛ ደደቢት ጋር ጀጋኑ አልልም። ምክንያቱም ደደቢት ጋር የሞተውም የዘመተውም ኢትዮጵያዊ ነው። መዝመታችሁና ውጊያው እንኳን የግድ ቢሆን አያስጨፍርም። ስለዚህ አልሄድም አልኩ። በኋላ ደወሉ። አቶ ደብረጽዮን ነው ይፈልጉሃል ምናምን ታልክ። ልመጣ እችላለሁ ቀጠሮ ቀን፣ ግን ጊዜውን አይግደሉ። ምክንያቱም ብመጣም ይህንን ሁሉ ነግሮ ነው የምመጣው ብዬ አልመጣም ብዬ ቀረው እና ብዙ ችግር ተፈጠረ። በኋላ ኢሳት ላይ እና ጠይቆኝ ነበር። በረከትም አስረዳ ለምንድን ነው ይሄ ውዝግብ ውስጥ የገባሁት ነገርኩት። እንኳን እርስ በርስ እንደዚህ ወንድማማች አይደለም። እሱ ኳስ ስለሚወድ በኳስ ነው እንደው የሚያወራው። የአርሴናል ተጫዋች ለሊቨርፑል ተሽጦ ከአርሴናል ጋር ሲጫወት አርሴናል ላይ አግብቶ እንኳን አይጨፍርም። በገንዘብ እንኳን ለተገዛ የድሮ ክለቡ ላይ ሲያገባ አይጨፍርም። እኛ በደም የተሳሰርን ወንድም ገሎ ከዚያ እዚህ ጋር ነው የኛ ጀግንነት የሚባል አይደለም። የተጣላ ነው ከአገር ውጭ አይደለም። ስለዚህ በወገን ላይ አልገኝምም አላደርገውምም ብዬ ትንሽ ችግሮች ገጥሞኝ ነበር። አያስፈልግም እሱም